ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ያለሁላችሁ ቅዱስ እግዚአብሔር የተመሰገነ ይሁን። መብራን የተመሰገነች ትሁን። አለሁላችሁ። አይተን እንምጣ። 17 ነው ያ ፕሮማክስ ማን ይገዛልሽ? ቴሌግራም እና ጌታሽን ሸጠሽ ማለት ነው። እረፍቴ አውቃለሁ። አንድ ዘይ ቀንም ተናገሪ ቴሌግራም የታወቀ ስለ አይደለም ሸጠሽ ታዲያ አይፎን ስለ አይደለም አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ የሚባል ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው የሚሆነ ከምነግረህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን በቃ እንዳይ አይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንደ እንዲታይ ፍሪት ፖስት አለ በፒችዲ በፓንት ምናምን ይታያል አይታይም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ጌጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንድ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር አንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝ ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ የሚያደርጉት ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትን አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱ ስለላ 500,000 ብር እግዚአብሔርን ትልቅ አርቲስት 500,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክላለሁ እግዚአብሔርን እና ቅርሽን ይዘሽ እምቢ አላልሽም? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላደርግም። እና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ አልኩ እኮ አሁን ሶፊ ላይ ምንም አይነት ወንድ ጋር ምናምን በአካል አትገናኙም፣ ሴክስ አታደርግም ምናምን። ግን በእንዳንቺ አይነት ዋልጌ አግድሞሽ አደግ ቤተሰብ አልባ የተነሳ ሴትነታቸውን ዋጋውን ከፍ አድርገው የሚይዙ ለሰውነታቸው ክብር የሚሰጡ ስጋቸውን ቸርችረው ሳይሆን አይምሮአቸውን ተጠቅመው ሰርተው የሚያድሩ በራሳቸው የሚተማመኑ ዓለምን የቀየሩ ከማንኛውም ወንድ ጀርባ ስኬት የሚጠሩ የባላቸው ዘውዱ የሆኑ መልካም የቤት እመቤቶች ደግሞም በውጭው ላይ ዓለምን ከቀየሩት ጋር አብረው የቀየሩ እጅግ ድንቅ አስገራሚ ሴቶች ባንቺ የተነሳ ይሰደባሉ። ባንቺ የተነሳ ሃይማኖት ይሰደባል። ባንቺ የተነሳ ሀገር ኑና ባለጌዋን ተመልከቱ እየተባለ የብልግና አርማ ለጥፋ ትኖራለች ሀገር። ስሜቱን መቆጣጠር የማይችል ባገኘበት ላይ መድፋት የሚፈልግ ባንቺ ሰውነት ያሟሟቀውን ህፃናት ላይ ሄዶ ይደፋል። ብዙ ይሆናል። እንደዚህ አይነት ነገሮች ማነሳው እኔ ጻድቅነት ስሜት ተሰምቶኝ አይደለም። በጣም ባለጌ ነኝ። የአዲስ አበባ ልጅ ነኝ። ብዙ ነገር አይቻለሁ። ብዙ ላይፎችንም ተመልክቻለሁ። ከሷ በላይ ማለሌ ዱርዬ ሊሆን ይችላል። እኔና እሷ ወይም ደግሞ አንዳንድ ሰዎችና እኔ ልዩነታችን ወይም ደግሞ በእኔ ጋራ ያሉ የሚመሳሰሉ ልዩነታችን ምን እንደሆነ ታውቃላችሁ? ለምንሰራው ኃጢያት አንገት እንደፋለን። በኩራት አንናገረውም። ቢያንስ በእኛ ይብቃ እንላለን። እንደ ስፖንጅ ራሳችን መጠን እንይዛለን እንጂ ትውልድ አንበክልም፣ ትውልድ አናጠፋም። ኑና በጋራ እንጥፋ ብለን ማስታወቂያ አንሰራም። ማስታወቂያ መስራቱ ላይ ነው እኛውን ጸባችን። ሁላችንም እንስታለን፣ እንሳሳታለን ምናምን። ያሁኑ ትውልድ ግን ሼሙ ከኛ ነው። ሼሙ ከኛ ነው። እኛንን የምናፍርላቸው፣ እኛንን አንገት የምንደፋላቸው ለነሱ ኃጢያት ማለት። በኩራት እንደምታዩት በኩራት ነው የምትናገረው። የሆነ ህፃን ልጅ ሄዶ ከረሜላ ገዝቶ እንደሚመጣው ሱፐርማርኬት እንደዛ የሸቀጥ ዕቃ መሆኗን የዘነጋችሁ ነው የምትመስለው።
ኦሬዲ አንቺ ማለት እንዲ ጨበጥ አርጎላቱ እቺ 10 ሺህ ብር ታወጣለች እቺ 20 ሺህ ብር ታወጣለች እንደሚባለው በግነሽ እንደ ፍየል ከብት ነሽ ማለት ነው። እንዳንቺ አይነት ከሆነ ምድር ለመሙላት የተመጣ ነው ሰውነት። እኛ ምድር ለመሙላት አይደለም የመጣ ነው። በነገራችን ላይ እታችን ምድር ለመሙላት ከብት በቂ ነው። እኛ ለሌላ ዓላማ ነው የመጣ ነው። ለሰውነት ዓላማ ነው የመጣ ነው። ሰው የመሆን ዓላማ ይዘን ነው የመጣ ነው ወደዚህ ምድር ላይ ስንመጣ ማለት ነው። ለሌላ ዓላማ አይደለም የመጣ ነው። በዛ ላይ ደግሞ ሰውነቴን አሳያለሁ እንጂ አልደርስም። ሹገር ዳዲ አልሄድም። 500 ሺህ ብር ተለምኛለሁ ማርያምን። ያንቺ የግልሙትና ማስታወቂያ ማርያም ልትሆን አትችልም። ማርያምማ ሴትነቷን ጠብቃ ድንግልናዋን ጠብቃ ክብሯን ጠብቃ ሊሆን የማይችለውን ጉዳይ እንዲሆን አድርገዋለች። የተሰጣትን ሴትነት ክብር በመጠበቋ አምላክን ወልዳለች። ላንቺ የግልሙትና ማስታወቂያ ማርያም የምትጠራ አይደለችም። አድበሽ ተቀመጪ፣ አድቤ ልቀመጥ። ሁላችንም በነገራችን ላይ እኛ ኦርቶዶክሳውያን በኃጢያቱም በምኑም ይህንን የምንሰራው ማስታወቂያ ማቆም አለብን። ቢያንስ ኃጢያት ላይ እግዚአብሔርንም መብራንን ምናምን አንጥራ። መስተካከል አለበት ይሄ ነገር። ነውር ማስታወቂያ በሃይማኖት ማስታወቂያ ሊሆን አይችልም። ሃይማኖት ልክ እንደፈቀደ ነው የሚያስመስለው ይሄ ጉዳይ። ይሄ መቅረት መቻል አለበት ነው። እንደዚህ አይነት ሰዎች ሁላችሁም እንትን ልትሉበት ሪያክት ልታረጉበት ይገባል። እውነቴን ነው የምነግራችሁ። የሃይማኖት ሰዎች ምንም ሪያክት ልታረጉበት ይገባል። ይሄ ቀልድ አይደለም። ኦሬዲ ልምምድ ነው፣ እየተለማመድን ነው። አብዛኛው ሰዎች ይዋቸው ኦርቶዶክስ እየተባልን እንዴ በኩራት ነው የምታወራው። ደግሞ ምንም ሼም የላት ምን የላት። አይፎን 17 ተገዛልኝ ምናምን ፕሮ ማክስ ምናምን። አሁን እንዳንቺ አይነት ጭንቅላት አይፎን ፕሮ ማክስ ይዞ ራሱ አይከብደውም? ይከብደዋል እኮ በጣም ነው የሚከብደው። በዋጋ እኮ አንቺ አይፎኑ ስልኩ ይበልጥሻል እኮ። ምናምን ደግሞ ተመን ታወጭለታለሽ እንዴ? እኔ $150 ካልሆነ ምናምን ሰውነቴን አላሳይም ምናምን። ኦሬዲ ለሽያጭ የቀረብሽ በግነሽ ምንድነው እንትን የምትይው ራስሽን ለመካ ምናምን ታረጊው። በነገራችን ላይ ሰዎች ያዩሻል $150 ከሰዎች ከፍሎ ያዩሻል ማለት እንዳንቺ አይነት ዋልጌ የሆኑ ሰዎች ያዩሻል ማለት እንጂ ትክክለኛ ወንዶች አስተሳሰባቸው ላይ የሰሩ ሴቶችን ነው የሚያዩት። እንዳንቺ አይነቱንማ ተይዞ እኮ ነው ትዳር አልበረክት ያለው፣ ትዳር አልጸና ያለው። እንዳንቺ አይነት ዋልጌዎች ወደ ትዳር ውስጥ እየመጡ እኮ ነው። ደግሞ ጭራሹኑ ትዳር አልፈልግም ልጆች አልወልድም ምናምን አትፈልጊ፣ አንቺ መብትሽ ነው። እንዳንቺ አይነትም የሚያገባም ካለ በእርግጥ የተረገመ ነው የሚሆነው። ገብቶሻል? ነገር ግን ማስታወቂያ መስራት አይጠበቅብሽም። ራስሽ ባታገቢም ራስሽን አርፈሽ ነው መቀመጥ ያለብሽ እንጂ ሌላው ላይ እንደዚህ የትዳርን አስቀያሚነት የመንገር መብት የለሽም። ትዳር የተከበረ ተቋም ነው። እኛ ላይ አልሰራም ማለት እኛ ባለጌ ስለሆንን ፈረሰ ማለት ኦሬዲ ትዳር አይሰራም ማለት አይደለም። በተከበረ ምናልባት አንቺም እኮ በተከበረ ትዳር ውስጥ መተሽ ሊሆን ይችላል። እኔ የምለው ግን ቤተሰብ የላችሁም? እንደዚህ አይነት ሰዎች መጣችሁ እንደዚህ አይነት ስታወሩ ምናምን የሚያያችሁ ዘመድ ቤተሰብ ምናምን በጣም ነው እኮ የሚያሸማቅቀው። እንዴ እኛ እኮ ድሮ ላይ ፍቅረኛ እንኳን ለማውራት ቤተሰብ እንዳያየን ብለን በየግንቡ ነበር የምናወራው እኮ ሰው እንዳያየን ብለን። ለሰራናት ነውር ከሴት ጋር ፍቅረኛችን እንኳን ባትሆን ከሴት ጋር መንገድ ለመንገድ አንዞርም ቤተሰባችን ቢሰማ እያልን። ያውኑ ቤተሰብ የላችሁም እንዴ? በቅላችሁ ነው ማለት ለቤተሰባችሁ አታስቡ፣ ለራሳችሁ ባታስቡ። ከምን አይነት ቤተሰብ ነው የመጡት? ሰው አፉ ሲከፈት ቤተሰቦቹ ይታያሉ። ሰው አፉ ሲከፈት ማህበረሰቡ የመጣበት ቦታ ይታያል። ሰው አፉ ሲከፈት ትምህርት ቤቱ ይታያል፣ አስተማሪው ይታያል። ምንም እንደሌለሽ ነው የሚያሳየው። እኔ ከየትም ነኝ፣ ኢትዮጵያዊ ነሽ። ከየትም ብሔር ነኝ፣ ምን አገባኝ? ኢትዮጵያዊ ነው ሁሉም። ኢትዮጵያዊ የሆነ ማንነት ያላቸው ሰዎች ግን ትክክለኛ ኢትዮጵያዊነት የሚኖሩ ሰዎች የሚያጣጥሙ ሰዎች እንዳንቺ አይነት ዋልጌ ሳይሆን አንገታቸውን የሚደፉ ናቸው። ቤተሰቦችሽ አንገታቸውን ደፍቷል በእርግጠኝነት። ካልደፉ ኦሬዲ አይ ዶንት ኖ አላቅም፣ ከሌላ ቦታ የመጡ ናቸው እንጂ ኢትዮጵያዊ ሊሆን አይችሉም እነዚህ አይነት ሰዎች። ታሳፍሪያለሽ። ደግሞ በኩራት ነው የምትናገረው እኮ
ትልቅ የሆነ ጭንቅላቷን ተጠቅማ ምናምን ዓለምን ቀይራ በሰራችሁ ገንዘብ አምጥታ የገዛችሁ ነው የምትመስለው። ሽያጭ ነሽ እኮ። ልክ እንደ ሆላንድ ኔዘርላንድ እንደሚኖሩ እንትኖች በመስታወት ተቀምጠው እንደሚሸጡ ሴቶች ነው ኦሬዲ ያንቺም ጉዳይ ማለት ነው። ሌላ ምንም የተለየ ነገር የለሽም። እኔ የሚያሳዝነኝ ግን በአንቺ ጀርባ ያሉ ድንቅ ድንቅ ሴቶች በአንቺ ተነሳ በጅምላ ሲጨፈጨፉ ነው የሚያሳዝነኝ። ነገ ደግሞ ምናልባት ዛሬ ላይ በእንዲህ ያልሽ ይሄ በእንደዚህም ለመፈመስ ፈልገሽም ሊሆን ይችላል ምናምን በብዙ አይነት መንገድ ዛሬ ላይ ይሄን ተናግረሻል። ነገ ላይ የሆነ ጊዜ ላይ ደግሞ ራስሽን ጨዋ አድርገሽ ልታገቢ የምትችው ባል ይኖራል። ግን ይሄ አብሮሽ ተከትሎ ይሄዳል። ለሆነ ለሚጎረስ ነገር ብለሽ የጣልሽው ክብርሽ ነገር ግን ዘላለምሽን ይከተልሻል። ይኸውልሽ የእህል ክብሩ እስከ ጉሮሮ ነው። ዛሬ ሆድሽን ብትታገሽው ቢያንስ ክብርሽን ታተርፊያለሽ። ክብር ግን ነገም ይቀጥላል። ሆድ ግን በእርግጠኝነት ትንሽ ተንቀሳቅሰሽ ሰርተሽም ትንሽ ነገር መጉረስ ይቻላል። ክብርን ግን መመለሳችሁ ቀስት